ከምወደው ከአብሮ አደግ ጓደኛዬ ጋር እኮ አንድ አልጋ ላይ ያስኩሽ። በቃ ተው በቃ ተው። ደህና ነሽ? አይደለሁም። ምን ያህል በደልሽ ወደ ውስጥሽ ቢገባ ነው እንዲህ ሰላምሽን ያጣሽው? እባክህ ዮኒቶ፣ እባክህ በፈጠረ። በደልሽ ብቻ ነው እንደዚህ የሚያደርግሽ ነው? የተጎዳሁትን ያደረግሽኝን ተጋርተሽኝ ይሆን? ዮኒ በፈጠረ አምላክ ውስጤን አታድማ እባክህ። ከምወደው ከአብሮ አደግ ጓደኛዬ ጋር እኮ አንድ አልጋ ላይ ያስኩሽ። በቃ ተው በቃ ተው። እንዴ አይቻችሁ ዝም ብዬ ጥዬ መሄድ ተሰምቶሽ ይሆን? ህይወትን ተጸይፌ ፍቅርን ጠልቼ የኖርኩበትን ጊዜ ታውቂ ነበር ከመሄድሽ በፊት። ዮኒ የመሸሸጊያ የምስኪኑ የአባቴን ቤት ታውቂው ነበር እና ለምን መጥተሽ ያን ይቅርታ ጠይቅሽኝ? የፈለገ ቢሆን ለስንት የሚጠብቀኝ ክፍለ ሀገር ያለውን መሬት ለሰርጋችን ይሸጠውን ከልጄ በላይ ወድሻለሁ የሚልሽ የአባቴ ሲቃ እንዴት ሳያሳዝንሽ! ዮኒ ስሚኝ የኔ ወድ፣ ያደረግሽኝ ሁሉ የሚረሳ አይደለም። ነገር ግን ላገባሽ ወር የቀረኝ ፍቅረኛዬንና የአብሮ አደግ ጓደኛዬን በደል ይቅር ማለት ይቅርና እኛም እናልፋለን። ለጊዜው የገባኝ ግን ከቁስሉ ይልቅ ላንቺ ከነበረኝ ፍቅር አይበልጥም። አሁን ለምን ወደ ሌላ እንደሽ ምክንያት የሆነብሽን የፈጠርኩት እኔና እኔ ብቻ ነኝ። ይቅር ማለትም ያለብኝ እኔ አሁን ሳይሽ ገብቶኛል። እናም ይቅርታ ጠይቅሻለሁ። ይቅርታ አድርጊልኝ። ዮኒ ቢደርስብሽ ምን ላገኝ ነው? ክፉ ሐሳብ ክፉ ነኞ ጓደኛ አይደለሁኝ። ወደ ቤርጎ ሄድኩኝ። ቤርጎ ከደረስኩ በኋላ ግን ጸጸተኝ። ቤርጎ ውስጥ መቀመጫ ስላልነበር አልጋ ላይ ተቀመጡ። ሊስበኝ ሲል አንተ እኔ ላይ መጣ። ምስኪን ማንነት፣ ንጹህ ፍቅር፣ እኔ ላይ ያለ እምነት አይኔ ላይ መጣ። ከአንተ ምን አጥቼ ነው ብዬ ራሴን ወቀስኩ። ለራሴ እንኳን ግራ ገባኝ። ዮኒ እውነቱን ስነግር መጀመሪያውን ከሱ ጋር መተኛት አላሰብኩም ነበር። ግን ለምን ቤርጎ ድረስ እንደሄድኩ እስካሁን አላውቅም። ነገር ግን ሄጄ ነበር። ዝም በይ በቃ ዮኒ። ከዚህ በኋላ እንዳያገኝ ነግሬው ልወጣ ስል አንተ ወደ ሆቴሉ ስትገባ እግዜሩ ጉድህን እንድታያገጣጥ። አዎ ምን እንደሚሰማ አይገባኛል። ከሁሉ በላይ ግን አይተህ ብዙ ማድረግ ስትችል በዝምታ ጥለህን ወጣ። ዝምታ ደግሞ አመመኝ፣ ውስጤን በላኝ። ይህንን እውነት በምን አንደበት ማስረዳት እንዳለብኝ ግራ ገባኝ። ቃላት አጣሁ። ምንም ባላደርግም ካንተ ፍቅርና ከነበረን ነገር አንፃር እንዳደረግኩት አድርጌ ቆጠርኩት፣ ሸሸው። ዝምታን ተውሼ ዝም አልኩ። አንተ ግን አሁን ያልሽኝን ለማመን አንቺን ለመውደድ ከፈጀሁት ጊዜ በላይ ጊዜ ያስፈልገኛል። ደህና ሁኚ እሺ። እውነት እንጂ አንዱን ካንዱ አስሮ የሚያውል መዋደዱ አይና ያይም ልብ ሳይቀርብ አይለያ። እኔም ያላንቺ ደህና ነኝ። ናፍቆት ሀሳቡ ቢያመኝ ያስችለኛል ስትይ